የኢትዮጵያ አቀማመጥ በረከትም መርገምም ጭምር ነው ለኢትዮጵያ። በረከቱን ከፍ አድርጎ መርገሙን መቀነስ ደግሞ የኛ የዜጎቿ ድርሻ ነው። ሁሉም ሀገር ይሄ ጣጣ አለው በየራሱ እንደየራሱ ሁኔታ ማለት ነው። እድልም አለው። እነዚህ የምታዩቸው ድሎች ናቸው። ኢትዮጵያ በዚህ አካባቢ መሆኗ ብዙ ድሎችን ሰጥቷታል። ከጥንት ስልጣኔያችን ለታላላቅ ሃይማኖቶች ከነበረን ቅርበት የብዙ ቋንቋዎችና ባህሎች መናኸሪያ እንድትሆን የአፍሪካና የእስያ መገናኛ የአፍሪካና የአውሮፓ መገናኛ እንድትሆን በምግብ እንኳን በጣም ብዙ አይነት የምግብ ሁኔታዎች ብዙ አይነት የእህል አማራጮች፣ የዛፍ አማራጮች፣ የእንስሳ አማራጮች፣ ለጤና የሚሆኑ እጽዋት አማራጮች እንኳን እንድናገኝ አድርጎናል። አንድ እንደው እንድታስተውሉት ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ነው እንጂ ተነቅቶ የተከለከለው ብዙ የውጭ ሀገር ሰዎች ኢትዮጵያ ይመጡና አሁን ትልልቅ እንስሳትን ትልልቅ እጽዋትን ይዘው አይሄዱ። በተለይ ከእስያ አካባቢ የሚመጡ የነበሩት ይዘው የሚሄዱት የሳር ዘር ነው። እኛም ብዙ ጊዜ ሰው አሁን ሳር ይዞ ብታዩት እናንተ ምን ያደርግለታል ብላችሁ ነው እንጂ የምትተውት እየሰረቀ ነው ብላችሁ አታስቡ። ብዙ አይነት ሳር ግን ተሰርቀናል። ለመድኃኒት የሚሆን ለምግብ የሚሆን ለሽቶ የሚሆን የአሮማቲክ የምንላቸው ብዙዎቹ ለምን ኢትዮጵያ ውስጥ ባለ 4 አይነት አንዳንድ ጊዜ እስከ 6 አይነት የሚሄድ የመልክዓ ምድርና የአየር ሁኔታ ያለበት ሀገር ስለሆነ እዚህ ሀገር ውስጥ ሊበቅል የማይችል አይነት ነገር የለም። የት ነው ያለው የሚለው ብቻ ነው የሚወሰነው። በዚህ ምክንያት ይሄ የኛ አቀማመጥ ለነዚህ ሁሉ ጠቅሞናል። ለነዚህ ሁሉ ነገሮች ጠቅሞናል። በሌላ በኩል ፈተና ቢያመጣብንም ኢትዮጵያ ውስጥ ከ130 ሜትር የባህር ጠለል በታች እስከ 4620 ሜትር ከታች እስከ ላይ ድረስ ያላት ሀገር ናት። በእነዚህ ሁሉ ለቱሪዝም ብትሉ ለግብርና፣ ለማዕድን፣ ለመከላከያ ለብዙ አይነት የሚሆን እድል ሰጥቶናል። ሁሉንም አይነት ነገሮች እንድናገኝ አድርጎናል። ፈልገን አስሰን ደርሰንበታል አልደረስንበትም ካልሆነበት በስተቀር ኢትዮጵያ ውስጥ የለም ሊባል የሚችል ነገር ራሱ የለም ነው እስኪባል ድረስ ማለት ነው። ሁሉም ነገር እንዲኖራት አድርጓታል። ይሄ ደግሞ በሌሎች ዘንድ ሁልጊዜ የትኩረት መነሻ ቅኝ ለመግዛት እሷን ለመያዝ እሷን ተቆጣጥሮ ሌሎችን ለመቆጣጠር የመፈለግ ፍላጎት እንዲቀሰቀስ ደግሞ አድርጎታል። ያው ወርቅ በሌለበት አካባቢ የሚዘረፍ ነገር በሌለበት አካባቢ ሌባ አይዞርም እንደምታውቁት። ይሄ በአንድ በኩል በረከት በሌላ በኩል ፈተና አምጥቶታል ምንለው ይሄ ነው። ኢትዮጵያ ውስጥ ከ10 በላይ ወንዞች ወደ አካባቢያችን ይፈሳሉ። ከኢትዮጵያ መንጭተው ወደ ሱዳን፣ ወደ ሶማሊያ፣ ወደ ኤርትራ ይፈሳሉ። ወደ ኢትዮጵያ የሚመጣ አንድም ወንዝ የለም። ከኢትዮጵያ የሚሄድ እንጂ ወደ ኢትዮጵያ የሚመጣ ከጎረቤት ወደ ኢትዮጵያ የሚመጣ አንድም ወንዝ የለም። ከኛ ወደዛ መሄድ ግን ብዙ ወንዝ አለ። ስለዚህ የውሃ ጉዳይ ሲነሳ ዝም ብሎ የውሃ ጉዳይ ብቻ እንዳይመስላችሁ። ሁልጊዜ እየሰጣችሁን ኑሩ፣ እናንተ ግን ምንም አታድርጉ የሚል ፍላጎት መነሻ ነው። ከኛም ይሄዳል ወደኛም ይመጣ ግን የለም። ከ20 እስከ 30 የሚደርስ ታላላቅ ሐይቆች ያሉበት ሀገር ናት። ሐይቅ ተብለው የተመዘገቡ ማለት ነው። በተለይ ደግሞ የስምጥ ሸለቆ ወደ 1000 ኪሎ ሜትር በላይ የሚያቋርጣት ሀገር ናት። የስምጥ ሸለቆ የሐይቆች ቦታ ነው፣ የማዕድን ቦታ ነው፣ የብዙ ነገሮች መገኛ ቦታ ነው። በተለይ ደግሞ እንደ ስንዴና እንደ ሩዝ ያሉ ቦታዎችን ለማምረት በጣም ምቹ ቦታ ነው። ይሄ ሁሉ ፖቴንሻል ለኢትዮጵያ እድል ነው። በሌላ በኩል ደግሞ እሷን ለሚፈልጉት ደግሞ ኢትዮጵያን ትንኮሳ ለመፈጸም መነሻ ነው። ከ1948 በላይ ስም ያላቸው ተራሮች መገኛ ናት ኢትዮጵያ። ከ1948 በላይ
ለዚህ ነው ኢትዮጵያን ለመውረር የመጡ ወራሪዎች በሙሉ የተዋጓቸው የኢትዮጵያ አርበኞች ብቻ ሳይሆን የኢትዮጵያ መልክዓ ምድሮች ጭምር ናቸው የሚባለው በዚህ ምክንያት ነው። የገጸ ምድርና የከርሰ ምድር ሀብቶች የሞሉባት ሀገር ናት። ስለዚህ ስለ ኢትዮጵያ ብለን ስናወራ ስለነዚህ ሁሉ ሀብቶች ነው የምናወራው። በዚህ ምክንያት ኢትዮጵያ ውስጥ እስከ ዛሬም ወደፊትም እነዚህ ሶስት አይነት ጦርነቶች ይገጥሙናል። ምን ጊዜም ቢሆን አይቀርልንም። እንቋቋመዋለን፣ እናሸንፈዋለን ነው እንጂ ይሄን ሁሉ ነገር ይዘን ወደ ኢትዮጵያ የሚሰነዘር ጦር መኖሩ አይቀሬ ነው። ለምን? የወርቅ ሀብት ያለበት ቤት ሁሉ ጊዜም ቢሆን የጠላት ኢላማ ነው። ጥሩ ጠባቂ አድርጎ ጥሩ ሴኩሪቲ አስቀምጦ በተለያዩ ቴክኖሎጂዎች ሊጠብቀው ይችላል ነው እንጂ ማንም አይፈልገውም ማለት ግን አንችልም። ስለዚህ የኛ መዳኛችን በራሳችን ጥንካሬ ላይ የተወሰነ ነው ማለት ነው። የመጀመሪያው የቴክኖሎጂ ጦርነት ነው። ይሄ ከመጀመሪያው ጀምሮ ከጥንት ዘመን ጀምሮ የመከላከያ ቴክኖሎጂን የሌሎች ቴክኖሎጂዎች ብልጫ ባነበረን ጊዜ አሸንፈናል፣ ብልጫ ባጣን ጊዜ ደግሞ ተሸንፈናል። በማይጨውና በአድዋ ጦርነት መካከል የነበረው ልዩነት እሱ ነው። እንደምታውቁት በአድዋ ጦርነት ጊዜ በእኛና በጣሊያኖች መካከል የነበረው የጦር መሳሪያ ልዩነት ብዙም አልነበረም እና አፄ ምኒልክ ቀድመው ከፈረንሳዮች ጋር በነበራቸው ግንኙነት በጣም የተሻሉ የጦር መሳሪያዎችን የማግኘት እድል ነበራቸው። እንዲያውም በጣም ደከም ያሉትን ጦር መሳሪያዎች ከጣሊያን በሚማረኩበት ጊዜ መልሰው አልተጠቀሙባቸው፣ ወደ ግምጃ ቤት ነበር የሚልኳቸው። በዛ ጊዜ የኛ የሀገር ፍቅር ስሜት የአርበኞቻችን ጀግንነት ከነበረን ዝግጅት ጋር ተጣጥሞ ማሸነፍ ቻል። በማይጨው ጦርነት ግን በሰማይ መምጣት ሲጀምር በቴክኖሎጂ ተበለጠ። ስለዚህ አንዱ ሁልጊዜ የማይቀርልን የቴክኖሎጂ ነው። ኢትዮጵያ ሁልጊዜ መዘጋጀት ያለባት በቴክኖሎጂ። ቻይናዎች በዚህ ነው ያሸነፉት ዓለምን፣ ጃፓኖች በዚህ ነው ያሸነፉት፣ ሌሎችም በዚህ ነው ያሸነፉት። ሁለተኛው አካላዊ ጦርነት አይቀርልንም። ባንዳና ባዳ መግጠማቸው ስለማይቀር ምን ጊዜም አካላዊ ጦርነት አይቀርልንም። አካላዊ ጦርነት ማለት አሁን የውስጥ እርስ በርስ ግጭትም ይሁን በተለያየ ስያሜ የሚመጡ ድንበር ዘለል ግጭቶችም ይሁኑ አይቀሩልንም። እነዚህ መከላከል ነው የምንችለው። ወፎች በጭንቅላታችን እንዳይበሩ ማድረግ አንችልም። የምንችለው ጭንቅላታችን ላይ ጎጆ እንዳይሰሩ ማድረግ ነው እንደሚባለው ማለት ነው። እናንተ እዚህ በተቀመጠበት ሰዓት ብዙ ወፎች እየበረሩ ነው በእኛ ጭንቅላት ላይ። እሱን አንችልም፣ አትብረሩ ማለት አንችልም። እኛ ጭንቅላት ላይ ጎጆ እንዳይሰሩና እንቁላል እንዳይጥሉ ማድረግ እንችላለን። ጠላት አይኑር ማለት አንችልም። እኛ ተዘጋጅተን ግን ጠላቶቻችን ፍላጎታቸውን ወደ ተግባር እንዳይቀይሩት ግን ማድረግ እንችላለን። ሶስተኛው የትርክት ጦርነት ነው። በተለይ እኔና እናንተን የሚመለከተው በማህበራዊ ሚዲያውም በመጻሕፍቱም በጥናቱም በዘፈኑም በአባባሉም በምኑም የማይቀርልና በኋላ ማነሳው አንዱ የትርክት ጦር። እነዚህ ሁል ጊዜ ይኖራሉ። ስለዚህ ለትርክቱ ጦርነት ዋና አዝማቾችና ዘማቾች እናንተ ናቸው። ለአካላዊው ጦርነት ስንጠራ እንሄዳለን። አሁን መከላከያ አለ፣ ፖሊስ አለ፣ ሚሊሻ አለ። አስፈላጊ ሲሆን ግን ሂዳችሁ ታውቃላችሁ እስከ ግንባር ድረስ ዘምታችሁ። ስንጠራ እንሄዳለን። ለሱ ስንጠራ ነው የምንሄደው። ለቴክኖሎጂ ጦርነት የቻላችሁ ግቡበት፣ ያልቻላችሁ ልጆቻችሁን አስተምሩ። የኔና የናንተ ልጆች ኢትዮጵያን በቴክኖሎጂ ከፍ የሚያደርጉ እንዲሆኑ እንምከራቸው። የቻልን ደግሞ እንግባበት። በዋናነት ግን የትርክቱ ጦርነት ይመለከታል። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ይቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ለሀገሬ መሞት አለብኝ ብሎ የሚወስነው በጭንቅላቱ ነው። አብሽር አቦ አብሽር ተከተላት፣ ይችውም ኮረዳ የንጉሥ ሚካኤል የተንታጅ ባር ልጅ ናት በለልኝማ። ተንታቲዮ አይደለም ወይ ወረና ናትንታ ወረና ናትንታ